አላህ ለሰጠው ጸጋ ትመቀኛለህ። ምናልባት አንተ የምትቀናበት አደባባይ የምታየውን የሆነ ነገር ነው፣ ውስጡ ደግሞ ሌላ ገመና ሊኖረው ይችላል ማጣቅ። ያንዳንዳችን የቤት ስራ እኮ አለናል። ውስጣችን አላህ የሚሰጠን ቤታችን፣ ጤንነታችን ላይ ብዙ ሐሳቦች አሉ። ሰው የሚያይልህ አደባባይ፣ ከዛ ተነስተን ነው የምናሐስዳል። አላህ ባሮቹ ላይ የራሱን ክፍፍል ያደርጋል። የላዩን ክፍፍል ተቀበል። አላህ ነው ያደረገው። ሀበሻ እንድትወለዱ መርጣችሁ ነው እንዴና ፈረማችሁ አይደለም። አላህ እዛ እንድትወለዱ አድርጓል። ኢትዮጵያዊ እንድንሆን ያን ነው የምትቀበል። ለምን እንትና እዛ ተወለዱ አትልም። የአላህ ቅስም ማለት እና ትልቁ ፓርቲ ሰላመት الصدر ውስጥን ወንድምን ከመሐሰድ መጽዳት አለበት። የውስጥን ማጽዳት ቀላል ይመስላል። ትንሾች ነው የሚሳካላችሁ። ወንድም ሲያገኝ፣ እህትሽ ትዳር ስትይዝ፣ ልጅ ስታገኝ፣ ያ ስራ ሲይዝ ደስተኛ መሆን ከባድ ኢማን ይጠይቅ። ደጋግ ባሮች እንጂ አይታደሉት፣ ደረጃቸውም ትልቅ ነው። እንዴት ያለ ድርቅና ነው ሒስድ ማለት። እንዲህ ነው አሁን ባለንበት ላይፍ ጀማው ይበተን እንጂ እሱማ አሚር አይሆንም ይላል። ሒስድ ነው በቃ። እንደዚህ ስብስብ እዚህ ፓልቶ እኔማ አልገባት። this is our problem። ቀልቦች ከዚህ መጽዳት አለባቸው። የሆነ ጥብ ይሄ they know the truth። የያዛቸው ምንድነው? ሒስዱ ነው። እንዴት በለጡ። ይህ አንድነታችንን በጣም የሚበላ እንዳይቀራረብ የሚያደርገው አንዱ አራተኛው ነጥብ ይሄ። አላህ ለባሮቹ መጥኖ ይሰጣል። የሰጠውን መውደድ ነው ያለብን። it's difficult። ወንድም ሲቀድም እያየ መደሰት ከባድ፣ እህትሽ ከአንቺ ስትለያየች መደሰት ከባድ። እቺን የስሜት ንጠት ማለፍ የጀነት ምስክርነትን ያሰጣል።